ጤና ይስጥልን የገጻችን ቤተሰቦች እንደምን አላችሁ? ዛሬ ይዤ የመጣሁት ጉዳይ በጣም አጠር ያለ ነገር ነው። ግን በእስልምናና በክርስትና እምነቶች መካከል ያለው የድህነት ወይም የመዳን ትምህርት ልዩነት ምንድን ነው? በዋናነት የሚመነጨው ከየት ነው የሚለውን ጉዳይ እየተመለከተ ነው። እንግዲህ በክርስትናና በእስልምና እምነት መካከል ድህነትን በተመለከተ የአስተምሮ ልዩነታቸው በዋነኝነት የሚመነጨው ስለ ኃጢአት፣ ስለ ፈጣሪ ባህሪና እንዲሁም ደግሞ ስለ ሰው ልጆች ድርሻ ካላቸው የተለያየ ግንዛቤ የተነሳ ነው። እንግዲህ የሁለቱ እምነቶች ዋና ዋና ልዩነቶች አንደኛው የኃጢአትና የውድቀት ትርጉም ነው። ለምሳሌ በክርስትና የሰው ልጅ መዳን የሚያስፈልገው በውርስ ኃጢአት ምክንያት ነው ይላል። አዳምና ሔዋን በገነት በፈጸሙት አለመታዘዝ ምክንያት የሰው ልጅ ተፈጥሮ ተበላሽቷል። እንዲሁም ደግሞ ከፈጣሪ ተለይቷል ተብሎ ይታመናል እና ሰው በራሱ ጥረት ብቻ ፍጹም ሆነና መዳን አይችልም ማለት ነው። እንግዲህ በእስልምና ደግሞ ይሄ የውርስ ኃጢአት የሚባል ነገር የለም፣ ትምህርቱም የለም፣ አስተምሮም የለም፣ እምነቱም የለም እና እያንዳንዱ ሰው ሲወለድ ንጹህ ሆኖ ይፈጠራል። አዳምና ሔዋን አደምና ሐዋ ጥፋት አጥፍተው ነበር፣ ነገር ግን ተጸጽተው አላህ ይቅር ብሏቸዋል። ስለዚህ ሰው የሚጠብቀው በራሱ ለኃጢአት ለሚሰራው ኃጢአት ብቻ እንጂ የሚጠየቀው ማለት ነው ከአዳም በወረሰው በደል አይደለም የሚል አለ። ይሄ መዳንን በተመለከተ ማለት ነው። እንደ ሁለተኛ ጉዳይ የምናነሳው የመዳን መንገድ ወይም ደግሞ እንዴት ይዳናል የሚለውን በተመለከተ ዘ ዌይ ኦፍ ሳልቬሽን የምንለው ማለት ነው። በክርስትና መዳን በእግዚአብሔር ጸጋና በኢየሱስ ክርስቶስ መስቀላዊ ሞት ላይ በማመን ብቻ የሚገኝ ስጦታ ነው ተብሎ ይታመናል። የሰው ልጅ ኃጢአት እጅግ ከባድ ስለሆነ የፈጣሪን ፍትህ ለማርካት የእግዚአብሔር ልጅ ሰው ሆኖ መሞት አስፈልጎታል። እንግዲህ ስራ ሰውን አያድንም፣ ነገር ግን የእምነት ፍሬ ነው የሚል አስተምሮ አለ። በእስልምና ይህን ጉዳይ በተመለከተ መዳን በእምነት ወይም ደግሞ ኢማን እና በመልካም ስራ ጥምረት እንጂ እንዲሁ የሚዳን አይደለም፣ እንዲሁ የሚገኝ ነገር አይደለም። አንድ ሰው በአላህ በአንድነትና በነቢዩ መሐመድ መልእክተኝነት ካመነ በኋላ የታዘዙትን የአምልኮ ስራዎች ለምሳሌ ሰላት ሊሆን ይችላል፣ ጾም፣ ዘካ፣ ሀጅ በመስራት የጽድቅ ሚዛን ማክበት ይችላል ማለት ነው። ያንን ማድረግ ግዴታው ነው አለበት። እና የመዳን ዋስትናን በተመለከተ ደግሞ በክርስትና እምነት አማኝ በክርስቶስ ስራ ላይ በመታመን የዘላለም ሕይወት እንዳለው እና አሁን የመዳን ሙሉ ዋስትና እንዳለው ጭምር ያምናል። እንግዲህ ድነት በአማኙ ጥንካሬ ላይ ብቻ ሳይሆን በክርስቶስ ፍጹም መስዋዕትነት ላይ የተመሰረተ ስለሆነ የደህንነት እርግጠኝነት አለ ማለት ነው በክርስትና። በእስልምና ግን ያ ነገር የለም። አንድ ሰው በምድር ላይ ሳለ ጀነት መግባቱን በእርግጠኝነት ማወቅ አይችልም። ነገር ግን የመጨረሻው ውሳኔ በአላህ እጅ ነው ያለው እና አንድ ሰው ምንም ያህል መልካም ቢሰራም በአላህ እዝነት ረህማ እንጂ በስራው ብቻ አይድንም። ስለዚህ ሙስሊሞች በፍርሃትና በተስፋ በእነዚህ መካከል ሆነው ይኖራሉ የሚል አይነት እንትን አለ፣ አተያይ አለ ከሌላው አንፃር ሲታይ ማለት ነው። የአማላጅነት ሚናም እንደዚሁ በሁለቱ እምነቶች መካከል ያለ እንደ ልዩነት የሚነሳ ጉዳይ ነው ማለት ነው። በክርስትና ኢየሱስ ክርስቶስ ብቸኛው አምላክና አማላጅ አዳኝ ነው፣ ፈራጅ ነው። እርሱ ራሱ ኃጢአትን ይቅር የማያለት ስልጣንም ጭምር ያለው ነው ማለት ነው። በእስልምና ግን አላህ በቀጥታ ኃጢአትን ይቅር ይላል። መካከለኛ የማያስፈልገውም አማላጅ የማያስፈልገውም ሆኖ በመጨረሻው በፍርድ ቀን እንግዲህ ነቢዩ መሐመድ ለአማኞች የአማላጅነት ሚና እንደሚኖራቸው ከአላህ ፈቃድ ይሰጣቸዋል ተብሎ